ሲኖሩ በዚህ ዓለም ሕይወት አትደገም ዕድሜ አንዴ ፈኩ አበቦቼ ከመስኩ ለመለሙ ወፎች ተሳሳሙ ዘማመሩ ዜማቸው ወይኔ ያስተፈስልበሰ ወይኔ ያስተፈስልበሰ ሹፌሩ የልጅሽን ስልክ ቁጥር ስጭኝ አለኝ ልስጣው ጌታ ኢየሱስ ጌታ እኔ አውቃል ግን የልጅሽን ስልክ ቁጥር ስጭኝ አለኝ በኢየሱስ ስም ምን ትያለሽ? ይሄን ምን አይነት ዘመን ነው? ምን አይነት ዘመን ነው? መጣ በርካቶች ይህንን ቪዲዮ አይተው እንግዲህ ምንነቱ ስላልገባቸው ኮሜንት ላይ ሲጠይቁ ስላየው ነው ይህንን ቪዲዮ የሰራሁት። ይህም ከጀርባዬ ይሰቀል እያሉ ድምጻቸውን እያሰሙ የሚገኙት ሰሞኑን በአርባ ምንጭ ከተማ በአሰቃቂ ሁኔታ የተገደለው ህፃን ናትናኤል ፖሊስ ባደረገው ብርቱ ክትትል ገዳዩ በቁጥጥር ስር መዋሉ ይታወቃል። እናም ከጀርባዬ የምትመለከቷቸው ሰዎች በአርባ ምንጭ ከተማ አስተዳደር ጽሕፈት ቤት ፊት ለፊት ላይ ህፃን ናትናኤልን በአሰቃቂ ሁኔታ የገደለው ወንጀለኛ ይሰቀል፣ ተመጣጣኝ ፍትህ እንፈልጋለን በማለት እንግዲህ ድምጻቸውን እያሰሙ ነው። ሰላም ጤና ይስጥልኝ የኢትዮጵያ ህብረተሰብ። ስሜ ክርስቲና አበበ መንግስቴ ይባላል። 25 ዓመቴ ነው። የምኖረው አሁን ሲልቨር ስፕሪንግ ሜሪላንድ ውስጥ ነው። ቺካጎ ነበር የምኖረው። ወደ አሜሪካ ከመጣሁኝ 2 ዓመቴ ነው። ቺካጎ ነበረ ለአመት ከ6 ወር or ለአመት ከ7 ወር አካባቢ እኖር የነበረው። ወደ አሜሪካ የገባሁት ኦክቶበር 25 2023 ላይ ነው የገባሁት። ከኦክቶበር 25 2023 እስከ አሁን 2025 አፕሪል ሜይ ድረስ እዛ ነበር የምኖር የነበረው። ከአንድ ሰው ጋር የዴቲንግ ሪሌሽንሽፕ ጀምሬ ነበር። ስሙም ፊሊሞን ልዑል ዘሩ ይባላል። ቺካጎ ነው የሚኖረው። የኡበር ድራይቨር ነው። ከሱ ጋር ሪሌሽንሽፓችን ለ2 ወር ያክል ቆይቶ ነበረ። ከዛ በኋላ ሪሌሽንሽፓችን እንደማይቀጥል ነገር ነው ያቆምን ሲሆን ከዛ በኋላ ግን ሊተወኝ አልፈለገም ነበረ። በመሄድበት በሙላ ቦታ ላይ ይከታተለኝ ነበረ። ምኖርባቸው ሰዎች ጋር ከሩሜት ጋር ነበር ምኖረው። ወደ 3 የሚሆኑ ሩሜቶች አስቀይሮኛል። በቃ ገንዘብ ይከፍላቸዋል ጓደኛ ያረጋቸውና ላይክ እኔ ምን እያረኩኝ እንደሆነ ላይክ እየወጣሁኝ እየገባሁኝ ማረገውን ነገር ሌላ ወንድ እንዳለ እንደሌለ ያጣራ ነበረ። በመጨረሻም በሶስተኛ ጊዜ ከ2 ሩሜቶች ጋር በሱ ምክንያት ተጣልቼ ሶስተኛ የገባውበት ቤት ኤርትራዊት ነች። ስሟ ኢየሩሳሌም አይላይ ይባላል። የምትኖረው ቺካጎ ውስጥ ነው። እሷ ሲኤንኤ ነው የምትሰራው። ፎቶዎቹን አስቀምጥላችኋለሁ ከዚህ ቪዲዮ ጋር አብሬ። እነዚህ ሰዎች ሲያረጉኝ የነበረው ነገር ኢየሩሳሌም ላይ ሩሜ ውስጥ ካሜራ ደብቃ ባዝሩም ውስጥ ካሜራ ደብቃ ከሱ ጋር በመተባበር ለረጅም ጊዜ ወደ 4 ወር የሚሆን ይከታተሉኝ ነበረ። ከመከታተልም አልፈው የኔን የራቁት ፎቶዎች በቃ ብዙ አይነት ነገሮች ፐርሰናል ነገሮችን ይዘው ነበረ። በአጋጣሚ ሆኖ ላይክ እኔና እሷ ጓደኝነት ነበረን። ጓደኝነታችን እየሻከረ ሲመጣ ግን ለማጣራት ፈልጌ አንዳንድ ነገሮችን ቼክ በማድረግ ሰዓት ካሜራውን አገኘሁት። ካሜራውን ታገኘው ጠየቅኳት፣ ቪዲዮቹን ምስሎቹን እንድታጠፋልኝ ለመንኳት። ከመጠየቅም አልፎ ኤቱሴት ግን ካሜራውን እሷ እንዳላስቀመጠችና ምንም አይነት ነገር እሷ ያረገች እንዳልሆነ ነገረችኝ። ያ እውነት አይደለም። እንደምታውቁት ነው የኢትዮጵያ ሕዝብ ሰው አሁን እኔ ለህይወቴ ሰጋለሁ ስላችሁ አንድ በኩል ብቻ ባለ ሰዎች አይደለም። አሁን ውጪ ነው ያለሁት። ከአንድ በላይ የሚሆኑ ሰዎች እየተከታተሉኝ ነው ያሉት። ላረገው የምችለው ነገር እኔ በአቅሜ የለም። እንዳልኳችሁ ነው ላይክ ከቺካጎ ድረስ አገር ለቅቄ መጥቼ እዚህ
ሲልቨር ስፕሪንግ በቃ በጣም በብዙ ነገር ሊገሉኝ እየሞከሩ ነበር። በራዲያተር ላይክ ይሄ ጨረር የሚባል ነገር የምታውቁ ከሆነ ሰዎች ለሕክምና የሚጠቀሙባቸው ጨረሮች ሰው የመግደል አቅም አላቸውና በሱ ሊገሉኝ ይሞክሩ ነበረ። በመርዝ ከመርዝም አልፎ ደግሞ በቃ በተለያዩ ነገሮች ራሴ ልከላከልባቸው በማልችላቸው ነገሮች እንደዛውም ሆኖ ደግሞ እነሱ እኔ እዚህ አሜሪካ ከገባሁኝ ከአንድ እዚህ አገር ገብቼ እስከ 2 ወር ድረስ በጣም ጥሩ ነበርኩኝ። ሰራ ነበር። የምሰራው ቺካጎ ያለሁኝ ደንደን የሚባል ሬስቶራንት ነበረ። እሱ ካለፈ በኋላ ግን ከዛ ካቆምኩኝ በኋላ ግን ታመሜ ብዙ ነገሮች ይፈጠሩ ነበር ህይወቴ ላይ ብዙ ነገሮች ላይክ ስፒሪቹዋል ነገር ታመምኩኝ። ከዛ በኋላ ወደ ሜሪላንድ ቅድስት አርሴማ ገዳም ያለፈው አመት ኦክቶበር 6 ነው ልደቴ፣ ኖቬምበር 6 ነው ልደቴ። ያለፈው አመት ኖቬምበር ላይ አርሴማ ገዳም ቅድስት አርሴማ ገዳም ሜሪላንድ ያለ መጥቼ መንፈስ ተያዘልኝ፣ ጮኸልኝ፣ ተመልሼ ወደ ቺካጎ ተመለስኩኝ። ይሄ ሁላ የሚሆነው ከመጀመሪያው ልነግራችሁ ብዬ ነው። አሁን ብዙ ነገሮችን ነርቨስ ስለሆንኩኝ ላይክ እየነገርኳችሁ ያለሁት ነገር ልክ ላይ በቃ የተዘበራረቀ ነገር ነው፣ ግን የምነግራችሁ ነገር እውነት ነው። እኔ የሆነ ነገር ከሆንኩኝ የብዙ ሰዎች አለበት፣ በጣም ብዙ ሰዎች አሉበት። በገንዘብ እየገዟቸው ነው። እነሱ ኤርትራውያኖች ናቸው፣ እኔ ኢትዮጵያዊ ነኝ። አብሮኝ ኢትዮጵያዊ የሆኑ ጓደኞቼ እንኳን በገንዘብ እየተገዙ ለነሱ እኔን ለማጥፋት ብዙ ነገሮች እያደረጉ ነው ያሉት። እንዳልኳችሁ እነሱ እኔ አጠገቤ ደርሰው አይደለም መርዝ የሚሰጡኝ፣ በሰው ነው የሚያሰጡኝ። አጠገቤ ደርሰው አይደለም እንደዚህ ሊያስገድሉኝ የሚሞክሩት፣ በቃ ሊገሉኝ የሚሞክሩት። ምክንያቱም እነሱ አጠገቤ ከመጡ እኔ ማስረጃ ይኖረኛል፣ ለህግ አካላትም ሲሄድ ራሴን የምከላከልበት መንገድ ይኖረኛል። አሁን ግን እየሆነ ያለው ነገር እንደዛ አይደለም። ሰዎችን የተለያዩ ሰዎችን የሚልኩብኝ። ከዛ በተጨማሪም ደግሞ ኢየሩሳሌም አይላ የምትባለው ግለሰብ ቺካጎ ከሷ ጋር አንድ ቤት በምኖር ሰዓት እንደነገርኳችሁ ካሜራ ገጥማ ሲከታተሉኝ ነበረ። በዛ መካከል አንድ ቀን በተፈጠረ አጋጣሚ እሷ ስለ ኢትዮጵያ መጥፎ ነገር ስታወራ እኔ ደግሞ ስለ ኤርትራ ያው ልክ ነገር አልሰራውም። ለዛ ነገር ከአንድም 2 3 ይቅርታ ብያለሁኝ፣ ግን ማንም ሰው ሊሰማ አልቻለም። የተናገርኩት ነገር መጥፎ ወይም ደግሞ በሀገር ደረጃ ወይም የሚጎዳ አይነት ነገር አይደለም። ላይክ እንደ ግለሰብ እሷ ስለተናገረችኝ የተናገርኩት ነገር ነው። ሰው ተናግሬያት ነበረ። ያንን ነገር ሪከርድ አድርጋ መታ ለኤርትራ ኮሚኒቲ ላሉ ሰዎች ቺካጎም ላሉት ሜሪላንድም ላሉት ዲኤምቪ ላይ ላሉት እየተናገረች እቺ ግለሰብ እኔን እንዲከታተሉኝ ታደርጋለች። ይሄንን ነገር እየነገርኳችሁ ያለሁት እኔ ነኝ ባለ ጉዳይ። እያጠቁኝ ያሉበት ምክንያት መተው በአካል የማይገሉኝ ተኩሰው የማይገሉኝ ምክንያት ለዛ ነው። ምክንያቱም ከአንዴም 2 ከሁለቴም 3 ከዛም በላይ ሰው እንደሚልኩ በዛም ላይ እኔን አታክ እያደረጉኝ እንዳሉ ማስረጃ ለማስቀመጥ እየሞከርኩኝ ስለሆነ ቀጥታው መታገገደሉኝ እነሱ ናቸው ተብሎ ይታወቃል። የኢትዮጵያ ህብረተሰብ አሁን እነሱ ያረጉት ያሉት የመርዙ ጉዳይ በስፒሪቹዋል ይሄ የሚያሰሩት መጥፎ ነገሮች ምናምን ከዛም አልፎ ይሄ በጨረር ሰውን ለመግደል የሚሞክሩበት ምክንያት ሰው ሰራሽ ወይም ደግሞ ተፈጥሯዊ በሆነ ድንገተኛ በሆነ ነገር ሞተች እንድትባል የታሰበ ነገር ነው። ይሄንን ነገር ሁሉም የኢትዮጵያ ህብረተሰብ እንዲያቀልኝ እፈልጋለሁ። እምቆይ እየመሰለኝ አይደለም። እውነት ለመናገር ተርፌ ላይፍ ነገ ይሄንን ነገር አወራለሁ ወይም ደግሞ ከቤተሰቦቼ ጋር እገናኛለሁ የሚል ምንም አይነት እንትን የለኝም። ግን እኔ የሆነ ነገር መሆን ከሆነ የኢትዮጵያ ህዝብ እነዚህን 2 ሰዎች ሌላም ተጨማሪ በሶስተኛ ደረጃ ሳምራዊት ሞገስ የምትባል ሂልተን ቺካጎ የምትሰራ በሃውስኪፒንግነት የምትሰራ ሴት አለች። የሷ እህቶች አሉ፣ ብዙ ናቸው። እንደነገርኳችሁ በቁጥር በስፍር ብዬ አይደለም እነግራችሁ። እነዚህ ሰዎች ለምንድን ነው ላይክ ሁሉም ሰው አንቺ ላይ ተነስቶ ላይክ ይሄንን ነገር ሊያረግብሽ የቻለው ብላችሁ የምትጠይቁኝ ከሆነ 2 ሰዎች በመጀመሪያ የጀመሩትን ነገር ለአንድ ሰው ይነግሩና ይልኳቸዋል። እኔ ደግሞ ያንን ነገር ሳቅ እነሱ መልሰው ለኔ ጠላት እንዲሆኑኝ ያደርጋሉ። ምክንያቱም መልሳ ደግሞ እሷ ትከሳቸዋለች፣ እንደዚህ ታረጋቸዋለች የሚል ነገር ስለሚያስነሳ ማለት ነው። አሁን እኔ በጣም ፈርቻለሁ። መፍራት ብቻ ሳይሆን እምሞት ይመስለኛል። እምሞት ከሆነ ላይ ሁላችሁም ለቤተሰቦቼ ስትሉ
እኔ ለእናቴ አንድ ሴት ልጅ ነኝ፣ የመጨረሻ ልጅ ነኝ። እዚህ የመጣሁት ላይክ ለምንም ነገር ምንም አይነት ኢንቴንሽን ኖሮኝ አይደለም የመጣሁት። ስንት በረሃ አቋርጬ ለመስራት ራሴን ለመቀየር ነው የመጣሁት። በጣም ብዙ ህልሞች ነበሩኝ እና ለፋሚሊዎቼ ስትሉ ብዙ ሰዎችን አተናል እንደምታውቁት ላይክ ስንሰማ እንደነበሩት አይነት ሰዎችና እኔም እንደዛ አይነት መሆን ይመስለኛል። ግን የሚፈጠርም ከሆነ እንደዛ ነገር እባካችሁ ለቤተሰቦቼ ስትሉ ደሜ ከልቦን እንዳይቀር በቃ ለቤተሰቦቼ ስትሉ እንድትሟገቱልኝ፣ ፋይት እንድታረጉልኝ በድንግል ማርያም ስም እጠይቃለሁ። አመሰግናለሁ። ክርስቲና በመንግስቴ ነኝ። ሰበር አስደንጋጭ ዜና፣ ጥብቅ የጥንቃቄ መረጃ። ቫይረሱን ሆን ብለው እያሰራጩት እየዘሩት ነው። አዲሱን መርበርግ ቫይረስ ህዝቡ ሳይጨርስ በመጋለጡ ኦህዴድ መራሹ ስርዓት ፋሽስታዊው የሚይዘው የሚጨብጠው ጠፍቶታል። ጨርቁን ጥሎ አብዶ ተበሳጭቷል። ይሄ ፋሽስት ቡድን ከጦርነት በበለጠ በአንዴ መደዳውን የሚጠላውን የኢትዮጵያን ህዝብ የሚፈጅበት እድል አግኝቶ እንደከሸፈበት እየተረዳ ነው። ይሄ ቫይረስ ሆን ተብሎ ከመካከለኛው አፍሪካ እንደገባና የቫይረሱ ናሙና መገኘቱን የአማራው ልጅ ይሄ ከላይ የሚገኘው ዶክተር ቢኒያም አስራት አጋልጦት ከባድ ምቀኝነትና የዓላማቸው አሰናካይነት ሆኖባቸዋል። ኦህዴድ ይሄ ጉድ ባይጋለጥበት ኖሮ ይሄኔ እስካሁን በትንሹ ከ5 እስከ 10 ቀናት ብቻ ከ100 ሺህ በላይ ህዝብ ያለምንም ጫጫታ ተቀንሶለት ሞቶለት ነበር። ይህን ቫይረስ ሆን ብሎ የታቀደው ምርጫ ለማራዘብ ህዝቡን ኮንፊውዝ ለማድረግ በዋነኝነት ደግሞ ህዝቡ በጦርነት ከሚሞት ይልቅ በዚህ አደገኛ በሽታ ቢያልቅነትና ቢቀንስለት እሱም በመከላከል ስም ቫይረሱን እንደ ባዮሎጂካል መሳሪያ የተጠቀመ እስከ 10 ዓመት ሽብር እየነዛ ቢገዛ ቢቀጥል በማሰብ ነበር ይሄ ስርዓት ያቀደው። ቢሳካለት ኖሮ ደስታውን አይችለው ነበር። ነገር ግን አልሆነም። መለኮታዊ ጣልቃ ገብነት ያለባት ሀገር ስለሆነች ዶክተር ቢኒያም አስነስቶላታል ለዚች ሀገር። ወገኖቼ እስካሁን ድረስ በቫይረሱ አንድ የህክምና ዶክተር ጨምሮ 7 ዜጎች፣ አንድ መጫት ከነ ልጇ እና የጽዳት ባለሙያ በጂንካ ሆስፒታል ውስጥ አርፈዋል። ልብ አድርጉ። በተከሰተው ቫይረስ ጂንካ ሆስፒታል ውስጥ የሞተው ሐኪም አንዱ ዶክተር ጌትነት አብዩ ይሰኛል። የቀብር ላይ የተገኙ ግለሰቦችም ወዲያውኑ በዚሁ ቫይረስ ተይዘው ታመዋል። አንዱ እስካሁን ድረስ በጽኑ ህመም ውስጥ እንዳለ ተነግሯል። የውጭ ሚዲያዎች ሳይቀሩ ስለ ቫይረሱ እየዘገቡ ነው። ፋና ወይም የኢትዮጵያ ሚዲያዎች ዝም ጭጭ ብለዋል። ይህን የሚደረገውን ጉዞ ሊያሰናክሉ ይፈልጋሉ። ይህን ወይም መንግስታት ወደ ኢትዮጵያ የሚደረገውን ጉዞ እያገዱ ይገኛል። ይሄ አደገኛ ገዳይ ቫይረስ ከኢቦላ ጋር እጅግ ተመሳሳይና ፋሚሊየር የሚባል አይነት ነው። ተጠንቀቁ፣ ይገድላል። ይሄ ቫይረስ እያከፋፈለው ያለው ደግሞ የበሻሻው አቶ አቡጡጡ አህመድ የሚባል ሳዲስቲክ ዘረኛ ጨቅላ ነው። ይህን ቫይረስ ወደ ኢትዮጵያ ከአፍሪካ ሆን ብሎ ያስመጣውም ራሱን። በተያያዘ ዜና ይሄ ቫይረስ ያለበትና የታመመን ግለሰብ መገናኛ አካባቢ ዛሬ ከጂንካ አምጥተው ለቀውታል። ህዝቤ ሆይ ራስህን ጠብቅ፣ ተጠንቀቅ፣ አምልጥ። ራስህን ከዚህ ክፉ ወረርሽኝ በሽታ አድን። ባላችሁበት ይመቻችሁ። ለተገኘውን መረጃ አጋራችኋለሁ። ባላችሁበት ፒስ